አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናላችን ቤተሰቦች እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ዛሬ እንግዲህ እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮ ላይክ ሼር በማድረግ ጀምሩ። ዛሬ ይዤላችሁ የመጣሁት የበላሊጥ አሰራር ነው። የምሰራባቸው ግብአቶች ይሄው እንደምታዩት እዚህ ጋር ሸዕርያ አለኝ ማለት ነው። የምጠቀመው ሸዕርያ ይሄን ነው ማለት ነው። ይሄው እንደምታዩት ከዛ በመቀጠል ሸዕርያው ይሄ ነው። ሄል ፓውደር አለኝ እዚህ ጋር ዚብዳ አለኝ ማለት ነው። ዛዕተራም አለኝ ሄል ፓውደር አለኝ ስኳር አለኝ ማለት ነው። ይሄው እንደምታዩት ከዛ 3 እንቁላል አለኝ። አሁን ወደ አሰራሩ እንሄዳለን ማለት ነው። መጥበሻዬን ጋዙ ላይ ጥጃለሁ ማለት ነው። ከዛ ዘይት አድርጌያለሁ። ዘይቱ ሞቅ ሲልልኝ ግማሹን እንትን ሸዕርያ ወይም በላሊጥ አደርጋለሁ ማለት ነው። እንደምታዩት ይሄው ግማሹን በሳህን ቀንሻለሁ። ከዛ መጥበሻዬ ላይ አደርጋለሁ ማለት ነው። ከዛ በማማሰያ ግልበጥ አደርገዋለሁኝ ወርቃማ ከለር እስከሚሆንልኝ ድረስ በጣም ረር ሳይልብኝ በጣም ግልብ ነው የሚለው ይሄና ያው ዘው ከጣገብ መልቀቅ የለባችሁም ማለት ነው። እንደሌላው አይደለም። ከዛ እንደዚህ መሰል አድርጌ ወርቃማ ከለር ከሆነልኝ በኋላ ሌላ ሳህን አስቀምጫለሁ። በሌላ ሳህን እሱን ጨምርና ገልበጥ አረግና የፈላ ውሃ አለኝ ውሃዬን ጨምራለሁ ማለት ነው። ትንሽ እየጠባ አድርጋለሁ በጣም ሳላበዛ ይሄው እንደምታዩት ውሃዬን እያደረኩ ነው። ከዛ ውሃዬን ካደረኩ በኋላ አሁንም በደንብ አድርጌ አዋህደውና ገልበጥ አድርጌ ክድና አድርጌ አበስለዋለሁ ማለት ነው። ተከታተሉ ላይክ ሼር በማድረግ ቤተሰብ ሁኑ። ከዛ እስከሚበስልልኝ ድረስ ክድና አድርገዋለሁ ማለት ነው። ውዶችዬ ላይክ አድርጉ። ይሄው ከዛ ከበሰለልኝ በኋላ መስፋ አመጣና ወይም ሚሽከል ወይም ደግሞ ማጠንፈፊያ እዛ ላይ ገለብጠዋለሁ ማለት ነው። ውዶችዬ አሁን በስሎልኛል። ከዛ እንትን እላለሁ ማለት ነው። መጥበሻዬን አንጥቼ እጥዳለሁ ማለት ነው። ሌላ መጥበሻ ከዛ በኋላ ይሄው እንደምታዩት በዚህ መልኩ የውሃው እንትን እያለ ነው እየተጠንፈፈ ነው ማለት ነው። ከዛ መጥበሻዬ ላይ ዚብዳ አረጋለሁ። ይሄው እንደምታዩት ዚብዳዬ ቅልጥ እስከሚልልኝ ድረስ ጠብቀዋለሁ። ላይክ አድርጉ ሸርም አድርጉ አበረታቱኝ ውዶችዬ። አዲስ የሆናችሁ ደግሞ እየገባችሁ ሰብስክራይብ አድርጉ። ከዛ ዚብዳዬ በማማሰያ እንትን እያልኩት ነው እስከሚቀልጥልኝ ድረስ። ከቀለጠልኝ በኋላ ይሄን የሰራሁትን ሸዕርያ ወይም በላሊጥ አንጥቼ ዚብዳዬ ላይ አረጋለሁ ማለት ነው። ከዛ ይሄው ካደረኩ በኋላ በማማሰያ ገልበጥ አደርጋለሁ ማለት ነው። ዚብዳው ጋር በደንብ አድርጌ አዋህደዋለሁ። እሱን ካዋሃድኩት በኋላ ጋር አዋሃድኩት ማለት ነው። ዚብዳው ጋር ላይክም አድርጉ ሸርም አድርጉ። አንድ ማንኪያ በትንሽዬ ማንኪያ ሄል ፓውደር አረጋለሁ። ከዛ በኋላ ስኳር በፊንጃል አረጋለሁ ወይም አንድ ስኒ አደረኩ። እናንተ መጨመር ትችላላችሁ እንደ ቤተሰቦቻችን ሰዎች ስለማይፈልጉ ነው። ከዛ ዛዕተራም አረጋለሁ። ዛዕተራሙን ትንሽ ቀነስ አድርጌ ብርጭቆ ላይ አድርጌ ውሃ አድርጌበት ነበር። ይሄው አሁን እያዋሃድኩ ነው ማለት ነው። ሁሉንም ጨመርኩኝ። ከዛ ከደን አደረኩት። ካዋሃድኩ በኋላ ተወሰነ ለ2 ደቂቃ ያክል ይሄው ከለሩ በለራሱ በጣም ደስ ይላል። በዚህ መልኩ ሸዕርያዬን ወይም በላሊጤን አብስያለሁ ማለት ነው። ለቁርስ በጣም አሪፍ ነው። ሰርታችሁ ሞክሩት። እንግዲህ በዚህ መልኩ አብስያለሁ። እንዳይቀዘቅዝብኝ ክዳን አለው ባለው ሳህኒ በማያቀዘቅዝ ሳህኒ አደርገዋለሁ ማለት ነው። እሱን ካደረኩኝ በኋላ ክዳን አለው ሳህኒ ካደረኩ በኋላ ይሄው እንደዚህ አደረኩት። ክድና አድርጌ አስቀምጠዋለሁ ማለት ነው። ከዛ እንቁላሌን እሰራለሁ ማለት ነው። ውዶችዬ ላይክ አድርጉ። ይሄው እንዳይቀዘቅዝብኝ በዛ አስቀመጥኩት ማለት ነው። እንቁላሌን እንግዲህ እንደምታዩት 3 እንቁላል አለኝ ሚል ጨው አድርጌያለሁ። ጨውን ካደረኩኝ በኋላ እንደዚህ መተዋለሁ ማለት ነው። እሱን ከመታው በኋላ መጥበሻዬ ላይ አደረኩኝ
ዘይቱን ማለት ነው ሞቅ ሲልልኝ እንቁላሌን ያደረኩ እንቁላሌን ካደረኩኝ በኋላ ይኸው እሳቱን ቀነስ አድርጌ እየጋገርኩ ነው ማለት ነው። ርር እንዳይልብኝ ቀስ ብሎ እንዲበስልልኝ ስለፈለኩ ነው። ከዛ ቀስ አድርጌ በማንኪያ ገለበጥ አደርገዋለሁ ማለት ነው። ይኸው በዚህ መልኩ ወርቃማ ከለር ሆኖልኛል እንቁላሌ ወይም እንጀራዬ ማለት ነው። እንቁላል እንጀራዬ ከዛ ቅድም ሸርያዬን ወይም በላልጤን አብስያለሁ እዛ ሳህን ላይ አድርጌያለሁ። ክዳን አለው ሳህኔ ላይ ከላይ አደርገዋለሁ ማለት ነው። በዚህ መልኩ እንግዲህ ክድና አድርጌ ያስቀምጥና እንግዲህ የሚፈልግ ሰው በተነሱ ሰዓት በሳህን እየቀነሱ ይበላሉ ማለት ነው። ለቁርስ በጣም ይፈልጉታል። ሰርታችሁ ሞክሩት ማለት ነው። ይሄ እንግዲህ ይሄን ይመስላል የዛሬው ቪዲዮዬ ማለት ነው። እንግዲህ ይሄው እንደምታውቁ ከደንኩት በዚህ መልኩ ማለት ነው። ክድና አድርጌ አስቀመጥኩላቸው ማለት ነው። ከዛ በሚፈልጉ ሰዓት ይበላሉ ማለት ነው። በተነሱ ሰዓት ያው ባንድ ስለማይነሱ በጣም አሪፍ ነው። ለቁርስ ቀለል ያለ ነው። ሰርታችሁ ሞክሩት ውድችዬ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኖ አበረታቱኝ ማለት ነው። ከስር ቪዲዮዎችን እየገባችሁልኝ ማለት ነው። እንግዲህ ይሄን ይመስላል የዛሬው በሌላ ቪዲዮ ኢንሻአላህ በአሪፍ ተመልሼ እመጣለሁ። እስከዛው ድረስ ላይክ ሼር በማድረግ አትርሱ ማለት ነው። ሰብስክራይብ በማድረግ ቪዲዮዎችን እየገባችሁልኝ ቀለል ያለ ነው። አጠር ያለች ቪዲዮ ነው ይዤላችሁ የመጣሁት። ተወድታላችሁ ብዬ ተስፋ አደርጋለሁ። በሌላ ቪዲዮ እንግዲህ ተመልሼ እስከመጣ ድረስ እናንተም በያላችሁበት ደህና ሁኑ። አላህ ይጠብቃችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወዳችኋለሁ።